እኔ በጣም ጥሩ ባል ነኝ ልንገር በጣም ታማኝ ክርስቶስን ነው ማለት ሰራተኛ ከተፋ ቤት ወለውላለሁ እርግዝና ላይ ተንበርክኬ እግር አጥባለሁ ሐኪም ቤት መላለስ አብሬ ቼክ አድርጌ ምናምን ነው አሁን ሰው ጋር ያለው ሌላ ሊሆን ይችላል ሰብሰብ አርጌ ቤት ወልውዬ ጠርጌ አጥልቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ለሊት ነው የሚሰራው ለሊት ነው አቀናባሪዎች ጋር እንትን የሚደረገው ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረበዳ ያልክ ምናምን ህፃን ልጅ እንትን ይላሉ ለቁሳቸውን ትተው አስተኝቼ በጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን ያረክ ቤቢያው ነኝው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረውን ለመመለስ ነው ወይንስ ለልጆቼ ያለኝን ፍቅርና ስዕሉንም አሁን የተሰሩትን ዜናዎች እኔ አላይም ብዙም አላይም ግን ሰዎች አረምን እየተካሄደ ነው ምናምን ይልኩልኛልና ሳይ ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው ስለራሴ ክሊር ማድረግ ስለፈለኩኝ ነው ትንሽ የሚቆጨኝ ባርኮ ነው ትንሹ እሱ ከመጣ በኋላ ብዙ ውጣ ወረዶች ምናምን ስለነበሩ እሱ ነው ብዙ ማርካና ማሪዛ ግን ያውቃሉ እንዴት እንዳሳደግኳቸው እንዴት እንደማስተኛቸው ሳምንት 15 ቀን ቲያትር ሰራላቸዋለኝ ሲሉ ሲጨነቁ ድራማ እየሰራው ተስፋ ባጣ ምድረበዳ ምናምን ትላለ ያንዱነት ይሆናል እኔ አሁን የገኒና የረዳት ፕሮፌሰር ሙሉጌታ ጀዋሬ ትዳር አንድም ከ14 ዓመት በኋላ ህይወት የዘራው አንዳቸው ስላንዳቸው ምንም መጥፎ ነገር አያወሩም ነበር መጀመሪያ